መሬማ በቀን 8/8/2018 የተለቀቀው የቴዎድሮስ ካሳሁን ቴዲ አፍሮ አልበም 15ኛ ትራክ ላይ ያለ የአረቡን ዓለም የሙዚቃ ሰንጠረዥ ተቆጣጥሮ የነበረ ሙዚቃ እንደሆነ የምናውቀው ሀቅ ነው። ቴዲ የተለያዩ የአረብ ሀገራትን እየጠራ ዛሬ ሰው የናፈቃቸውን እህቶቻችንን አስታውሶበታል። ቢሆንም ግን ከዚህ በተለየ በየመን ሰንዓ ያለች እና ዋና የታሪኩ አካል የሆነችው መሬማ ማናት የሚለውን በዛሬው ፕሮግራማችን እንመለከታለን። አብራችሁ ይቆዩ። በአረቢያ የጥንታዊ ንግድ መስመሮች ላይ ወጣ ገባ በሆኑት ተራሮችና የባህር ዳርቻ የመን ከተሞች ውስጥ ለዘመናት የዘለቁ ነገር ግን ታሪካቸው ብዙም የማይታወቅ የአፍሪካ ማህበረሰብ ይኖራሉ። በንግድ፣ በስደት፣ በባርነት በምን አጋጣሚ ነው የመጡት? የምስራቅ አፍሪካውያን ዘሮች፣ ነጋዴዎች፣ መርከበኞች እንዴት ወደዚህ ደረሱ? የእነሱ መኖር ብዙዎች ስለ አፍሪካ አረቢያና የተለያየ ማንነት የሚያውቁትን ሁሉ ይፈትናል። ይህ ከታሪክ በላይ ነው። በአህጉራት መካከል አብሮ የመኖርና የተረሱ የእርስ በርስ ግንኙነቶች ታሪክ ነው። ብዙ ሰዎች የመን ምን እንደምትመስል እንደሚያውቁ ያስባሉ። የጥንት ነገዶች፣ የበረሃ ተራሮች፣ ከድንጋይ የተገነቡ አሮጌ ከተሞች፣ በዕጣንና በቡና የተሞሉ ገበያዎች እና ከግዛቶች በላይ የቆዩ ታሪኮች። ነገር ግን በዚህ ምስል ውስጥ የተደበቁ ብዙ ሰዎች ማየት ፈጽሞ የማትጠብቁት ነገር ነው። ጥቁር የየመን ነዋሪዎች ለዘመናት በየመን የኖረ የአፍሪካ ማህበረሰብ፣ ቋንቋቸው አረብኛ ነው። የየመንም ዜጎች ናቸው። ሆኖም ታሪካቸውን ብዛም አይተረክም። በጽሑፍ የተቀመጠ ታሪክም የላቸውም። ታዲያ እኚህ ጥቁር ህዝቦች በአረቢያ ባህረ ገብ መሬት ውስጥ ካለ ጥንታዊ ማህበረሰብ አካል እንዴት ሆኑ? ቀይ ባህርን አቋርጠው የሄዱ ነጋዴዎች ናቸው? በባርነት በኃይል የመጡ ናቸው? ወይስ ወታደሮች፣ መርከበኞች? እውነታው ግን ብዙዎች የዓለም ሰዎች ከሚያስቡት በላይ ውስብስብ ነው። የመንና አፍሪካ በስነ ምህዳር ፈጽሞ የተለያዩ አልነበሩም። ለሺህ ዓመታት በምስራቅ አፍሪካ እና በደቡባዊ አረቢያ መካከል ያለው ጠባብ ውሃ ለግንኙነታቸው እንቅፋትም አልነበረም። ባይሆን ተራ የመመላለሻ አውራ ጎዳና ነበር ቢባል ማጋነን አይሆንም። ጀልባዎች ያለማቋረጥ ይሻገሩ ነበር። እቃዎች ወደ ኋላና ወደፊት ይንቀሳቀሳሉ። ቋንቋ፣ ባህል፣ ሃይማኖትና ሰዎችም እንዲሁ ያለማቋረጥ ሽግግር ነበራቸው። አውሮፕላኖች፣ ፓስፖርቶች ወይም ዘመናዊ ድንበሮች ከመምጣታቸው ከረጅም ጊዜ በፊት አፍሪካውያን ወደ የመን ዳርቻዎች እንደልባቸው ለመጓጓዝ ያገዳቸው ነገር አልነበረም። አንዳንዶቹ በንግድ የተሞሉ ወደቦች በፈቃደኝነት ይመጡ ነበር። ሌሎች ደግሞ በሰንሰለት ታስረው ለባርነት ይጓጓዛሉ። ባለፉት 100 ዘመናት አፍሪካውያን ወንዶች፣ ሴቶችና ልጆች ወደ አረብ ምድር በቀይ ባህርና በህንድ ውቅያኖስ ላይ በተዘረጉ የባሪያ መረቦች አማካኝነት ተወስደዋል። የዘር ልዩነት ምንም ለውጥ የለውም እየተባለ ተደጋግሞ በሚወራባቸው አካባቢዎች ከባድ ዘረኝነት እንዳለ አትጠራጠሩ። የመን ደግሞ የዚህ አይነቱ ታሪክ አንዷ ማሳያ ናት። ምክንያቱም አንዳንድ ጊዜ ሁሉም ታሪኮች በመጽሐፍት የተከተቡ አይደሉም። ሰዎች ታሪኩን ለመቅበር ሲሞክሩ ምቹ ናቸው። ጥቁር ማህበረሰቦች የየመን አካል እንዴት እንደነበሩ ለመረዳት የመን እንደ ዘመናዊ ሀገር ከመኖሯ በፊት የነበረው ማንነቷን በጊዜ ሰንሰለት ወደ ኋላ ተጉዘን እንመልከት። ከድንበሮች በፊት፣ ከፓስፖርት በፊት፣ ከባንዲራዎች በፊት ይህ የአረቢያ ጥግ በምድር ላይ ካሉት እጅግ ሀብታም መስቀለኛ መንገዶች አንዱ በነበረበት ጊዜ የጥንቷ የመን አብዛኛዎቹ ግዛቶች በሚቀኑበት ቦታ ላይ ትገኛለች። የአፍሪካን፣ አረቢያን፣ ህንድና ሜዲትራኒያን ዓለምን የሚያገናኙ መንገዶች አሏት። በቀይ ባህር ላይ የሚንቀሳቀስ ማንኛውም ሰው ብዙውን ጊዜ በየመን ዳርቻዎች አቅራቢያ አልፏል። ዕጣን፣ ቅመማ ቅመም፣ ወርቅ፣
የዝሆን ጥርስ ወይም ብርቅዬ ዕቃዎችን የሚፈልግ ሰው የመንን ረግጧል። ሀብት እንቅስቃሴን ይስባል። የሳባ፣ የሂምያር፣ የሀድራማውንትና የቃታባን መንግስታት ከብዙ ሺህ ዓመታት በፊት ወደዚህ መጥተዋል። ግሎባላይዜሽን የሚለው ቃል ከመንሰራፋቱ ከረዥም ጊዜ በፊት ከዓለም አቀፍ የንግድ አውታረ መረቦች ጋር የተገናኙ የተደራጁ ኃይሎች ነበሩ። መርከቦች ከምስራቅ አፍሪካ የዝሆን ጥርስ፣ የእንስሳት ቆዳ፣ የኤሊ ቅርፊት፣ ወርቅና ባሪያዎችን ያጓጉዛሉ። መርከቦች ጨርቃጨርቅ፣ ብረት፣ እህል፣ መሳሪያ ይዘው ተመላልሰዋል። ይህን ውሃ የሚያቋርጠው ሸቀጥ ብቻ አልነበረም፣ ሰዎችም ተሻግረዋል። ነጋዴዎች በባህር ዳርቻዎች መካከል ግንኙነቶችን ገነቡ። ቤተሰቦቻቸው በጋብቻ ተሳሰሩ። አፍሪካና አረቢያ የተለያዩ ዓለማት መሆናቸው ዛሬ የሚገርም ነው። ጎረቤቶች ነበሩ። በአፍሪካና በየመን መካከል ያለው ጠባብ በር የሆነው የባቤል መንደብ ስትሪት በጣም ቅርብ የሆነ ቦታ ነው። አንዴ ባህር ዳርቻ ከሌላው ጋር በጣም የተጠጋጋ ሆኖ ሊሰማው ይችላል። ያ ትንሽ የውሃ አካል ባለፉት 100 ዘመናት በሚሊዮን የሚቆጠሩ ሰዎች ሕይወትን አቆራኝቷል። ቋንቋዎች በጣም ተቀራራቢ ሆነዋል። ሃይማኖቶች ተዋርሰዋል። ልማዶቻቸው ተቀላቅለዋል። ታሪኮች ከነጋዴዎች ጋር ተሻግረዋል። ዘመናዊ የዘር መደቦች ከመፈጠራቸውና ከመጠናከራቸው ከረዥም ጊዜ በፊት የሰው ልጅ መልክዓ ምድር አካል ነበረ። በ523 ዓመተ ምህረት አካባቢ ከቀይ ባህር ማዶ ከዛሬዋ የመን አንድ የሚሰቀጥጥ ዜና አክሱም ደረሰ። በየመን ደቡባዊ ክፍል የሚኖሩ ክርስቲያኖች በከፋ መከራ ውስጥ ነበሩ። ዘንዋስ የተባለውና የአይሁድ እምነት ተከታይ የነበረው የሂምያር ንጉስ እምነታችሁን ካልቀየራችሁ በሚል በናጅራን የሚኖሩ በሺዎች የሚቆጠሩ ንጹሐንን በእሳት ጉድጓድ ውስጥ እየጨመረ በህይወት አቃጠላቸው። ይህ ዜና ዓለምን አስደነገጠ። የአክሱሙ ንጉስ ካሌብ ግን ማዘን ብቻ አልበቃውም፣ የፍትህ እርምጃ ለመውሰድ ወሰነ። ይህ ዘመቻ ተራ የጦርነት ጉዞ አልነበረም። የንጉስ ካሌብ ጦር ባህር መሻገር ነበረበት። የታሪክ ድርሳናት እንደሚነግሩን ንጉሱ ከ60 በላይ ግዙፍ የጦር መርከቦችን አዘጋጀ። ወታደሮቹ ደግሞ እንደ ዛሬዎቹ ዘመናዊ ኮማንዶዎች የሰለጠኑ፣ ጋሻና ጦራቸውን ያነገቡ፣ በአፍሪካ ምድር ስማቸው የሚፈራ ነበሩ። ንጉስ ካሌብ ወደ ጦርነቱ ከመሄዱ በፊት በአክሱም ጽዮን ቤተክርስቲያን ተንበርክኮ እንዲህ ሲል ተሳለ። ይህንን ጨካኝ ንጉስ ድል አድርጌ በሰላም ከተመለስኩ ዘውዴን አውርቼ መንግስቴን ለእግዚአብሔር እሰጣለሁ። መርከቦቹ ቀይ ባህርን ሰንጥቀው የመን ባህር ዳርቻ ላይ ሲደርሱ ዘንዋስና ጦሩ በዝግጅት ይጠብቁ ነበር። ነገር ግን የአክሱም ጦር ማዕበል ሆኖ መጣ። በባህር ዳርቻው ላይ እጅግ አስፈሪ ፍልሚያ ተካሄደ። የካሌብ ጦር በከፍተኛ ወታደራዊ ስልት የዘንዋስን ምሽግ ሰባበረ። ታሪክ እንደሚለው ጨካኙ ንጉስ ዘንዋስ ሽንፈቱን ሲረዳ በፈረሱ ላይ ሆኖ ወደ ባህር ውስጥ በመዝለል ሕይወቱን አጠፋ። የመን በአክሱም አንበሶች እጅ ወደቀች። ድሉ ተጠናቀቀ። ንጉስ ካሌብ በሰንዓ ከተማ ታላቅ ቤተክርስቲያን አሳነጸ። በየመን ላይ አስተዳዳሪዎችን ሾመ። ከነዚህ መካከል በታሪክ ዝነኛው አብርሃ ይገኝበታል። የመን ለ60 ዓመታት ያህል በአክሱም ግዛት ስር ቆየች። ንጉስ ካሌብም የገባውን ቃል አልረሳም። ወደ አክሱም እንደተመለሰ የንግስና ዘውዱን አውርዶ ራሱም በገዳም ዘግቶ በጸሎት ቀሪ ዘመኑን አሳለፈ። የአክሱም ሰራዊት የመንን ሲቆጣጠር በሺዎች የሚቆጠሩ ወታደሮች፣ የእጅ ጥበብ ባለሙያዎችና አስተዳዳሪዎች ወደ ደቡብ የመን ተሻግረዋል። ለ60 ዓመታት በዚያው ኖሩ፣ ቤተሰብ መሰረቱ፣ ባህላቸውንም አስፋፉ። ሆኖም በ570ዎቹ የፋርስ ሰራዊት የመንን ሲወርና የአክሱም አገዛዝ ሲያበቃ ወደ እናት ሀገራቸው ኢትዮጵያ መመለስ ያልቻሉት በሺ የሚቆጠሩ ወታደሮች በየመን ምድር ቀሩ። አገዛዙ ሲወድቅ የነበራቸው ክብርና ዝና አብሮ ወደቀ። የታሪክ ምሁራን እንደሚሉት እነዚህ የቀድሞ የአክሱም ወታደሮችና ዝርያዎቻቸው አካዳም የሚል ስያሜ የተሰጣቸው፣ ትርጉሙም አገልጋዮች ማለት ነው። በአንድ ወቅት የናጅራንን ክርስቲያኖች ነጻ ያወጡት ጀግኖች
ዛሬ በታሪክ ተገላቢጦሽ የመጨረሻው ዝቅተኛ ማህበራዊ መደብ ላይ እንዲቀመጡ ተደረገ። ስማቸውም የውርደት ምልክት ተደርጎ ለዘመናት ቆይቷል። ዛሬ በየመን የሚኖሩ እነዚህ ሙሐመሽን ወይም የተገለሉ ተብለው የሚጠሩት ወገኖች ቁጥራቸው ከ3 ሚሊዮን በላይ እንደሆነ ይገመታል። በየመን ማህበረሰብ ውስጥ እንደ ባዕድ ይታያሉ። ምንም እንኳን እንደ ማንኛውም የመናዊ አረብኛ ቢናገሩም የእስልምና እምነት ተከታዮች ቢሆኑም መልካቸውና ታሪካዊ አመጣጣቸው ግን ከአፍሪካ ቀንድ ጋር ያላቸውን ትልቅ ትስስር ዛሬም ይመሰክራል። ታሪክ የክብር መዝገብ ብቻ አይደለም፣ አንዳንዴም የሰንሰለት ያህል የሚከብድ የዕጣ ፋንታ እስር ቤት ይሆናል። ከ1500 ዓመታት በፊት የገዥነትን በትረ መንግስት ጨብጠው የነበሩት የአክሱም ዝርያዎች ዛሬ በየመን ምድር የሚኖሩበት ሁኔታ ለህሊና የሚከብድ ነው። ታሪካዊ አመጣጣቸው ከክብር ቢሆንም የዛሬው እውነታቸው ግን በመገለልና በችግር የተሞላ ነው። በየመን ምንም እንኳን በህግ ደረጃ የዘር ልዩነት ባይኖርም በተግባር ግን ሙሐመሽን የተገለሉቱ ከመላው ማህበረሰብ ተለይተው እንዲኖሩ ተደርገዋል። ከሌላው የመናዊ ጋር የመጋባት እድላቸው እጅግ ጠባብ ነው። ከተጋቡም እንደ ትልቅ ነውር ይቆጠራል። በፖለቲካው ረገድ ድምጽ የላቸውም። በፓርላማም ሆነ በከፍተኛ የመንግስት የስልጣን እርከኖች ላይ የእነሱን ተወካይ ማግኘት የማይታሰብ ነው። ይህም በገዛ ሀገራቸው እንደ ሁለተኛ ዜጋ እንዲቆጠሩ አድርጓቸዋል። ለእነዚህ ሰዎች ክፍት የሆኑ የስራ በሮች በጣም ጥቂትና ዝቅተኛ ግምት የሚሰጣቸው ናቸው። አብዛኞቹ በከተማ ጽዳት፣ በቆሻሻ አወጋገድ እና በጉልበት ስራዎች ላይ ተሰማርተው ይገኛሉ። ምንም ያህል ቢማሩና ቢለፉ ማህበረሰቡ ለዘመናት የሰጣቸው የጽዳት ሰራተኛ የሚል ስያሜ እንደ ጥላ ይከተላቸዋል። ይህም የኢኮኖሚ አቅማቸው ደካማ ሆኖ እንዲቀርና ከድህነት አዙሪት እንዳይወጡ ትልቅ እንቅፋት ሆኖባቸዋል። የትምህርት ዕድል ለሙሐመሽን ልጆች እንደ ቅንጦት ይታያል። ብዙዎቹ በትምህርት ገበታቸው ላይ አከደም እየተባሉ በሚደርስባቸው ስድብና ዝቅታ ምክንያት ትምህርታቸውን ያቋርጣሉ። ትምህርት ቤቶች ውስጥ የሚደርስባቸው ስነ ልቦናዊ ጫና ካልተማሩት ወላጆቻቸው የድህነት ህይወት ጋር ተዳምሮ አዲሱ ትውልድም በተመሳሳይ የጎዳና ላይ ህይወት ውስጥ እንዲቀር ያስገድደዋል። አኗኗራቸውም ቢሆን ከሌላው የመናዊ የተለየ ነው። መሃዊ ተብለው በሚጠሩ መሰረታዊ አገልግሎቶች እንደ ውሃና መብራት በሌሉባቸው የከተማ ዳርቻ የደሳሳ ጎጆዎች ውስጥ በጭንቅ ይኖራሉ። በየመን በተከሰተው የእርስ በርስ ጦርነት ደግሞ ዋነኛ ሰለባዎች ሆነዋል። መጠለያቸው ሲፈርስ የሚረዳቸው፣ ለደህንነታቸው የሚቆም አካል ባለመኖሩ ለከፋ ስደትና ረሃብ ተጋልጠዋል። ዜጋ ሆነው እንደ ሁለተኛ ዜጋ ተቆጥረው የማያውቁት አፍሪካዊ ማንነታቸው በቆዳቸው ስላለ ብቻ ዝቅ ተደርገዋል። ቴዲ አፍሮ ለዚህ ነበር ጠጋ ብለሽ አውጊኝ እስኪ ያለሽበት ሁኔታውን፣ እያየሽው በትካዜ የምትጠርጊው ጎዳናውን፣ አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን፣ አሳዘንሽኝ እኔማ ስንት አለ በሆድሽ መሬማ። ወዲህ አላቃት አቃተኝ ደሞ ላልፋት፣ ስሟን ጠይቄ ብጠራት አትዞር ብከተላት ያለው እሷም ታውቀው አረብ መሆኗን፣ ታሪክ የሚያወጋው ከአፍሪካ መገኘቷን፣ ትምህርት መነፈጓን፣ የተፈቀደላት ስራ መንገድ መጥረግ ብቻ ሆኖ እኩዮቿ በቆዳቸው ቀለም ያሻቸውን ሲሰሩ መጥረጊያዋን ይዛ መቆዘሟን አውስቷል። ግን መሬማ አቤት አትልም፣ አትሰማውማ። የዛሬውን አበቃው። ሰላም ቆዩኝ።